وبلغها የኔን ንግግር ሰምቶ ተረድቶ ወደ ሌላ ሰው ያሳለፈልኝ ያስተላለፈው الله نضر الله وجهه ፊቱን ያብራለት ጥሩ ኑሮ ያኑረው በዱንያም በአኺራም ሰዒድ ያድርገው አሉ ነብያችን ሰለላሁ ዐለይሂ ወሰለም አሁን የምንማረው ወንድሞች እሱ ነው የነብያችን ቃላት ሰምተን አሁን ብዙ ሐዲስ ልትሰሙ ነው ግን ሁሉም በጭንቅላታችሁ ላይ ገባ ይችላል ያቺ የሰማሃት አጠር ያለች ግን ለራስህ ተጠቅመህ እንደገና ወደ ሌላ ወንድሜም እህቴም ሁላችሁም ወደ ሌላ ሰው ያስተላለፈ نظر الله سبحانه وتعالى الله أبرالت فيتون الله سبحانه وتعالى دستنيا يرقو بلو دعاء درقو على النبي صلى الله عليه وسلم طيب كذبوا هلا من يلالو نقد حديثوቹ አልጀመርኩም መግቢያ ነው የምናገረው ያለው يقول النبي صلى الله عليه وسلم خذوا العلم قبل أن يذهب እናንተ ሰዎች علم ከመጥፋቱ በፊት ወሰዱት علم ይጠፋል እንዴ هكذا يقول النبي صلى الله عليه وسلم علمي كمطفاتو بفيت وسدوتالو صحابه من قالوا كيف يذهب العلم يا نبي الله علم انديت يطفال انديت يطفال علم بلو طيقون فقال النبي صلى الله عليه وسلم يعني كتاب كنيا قرآن كتاب ياله يا نبياتشن حديثوች يالو انديت علم يطفال بلو طيقوا صحاباዎቹ فغضب النبي صلى الله عليه وسلم نبياتشن تقطوا እንደዚህ نعم يقول ثكلتكم أمهاتكم እናታችሁን ታጣችሁ يعني እርግማን ሳይሆን يعني ለምሳሌ አንተ እናትን ታጣህ እንደዚህ እርግማን አይደለም ግን የቁጣ ምልክት ነው ምንድናችሁ እናንተ ደግሞ እንደዚህ የምትሉት طيب أولم تكن التوراة والإنجيل في يد بني إسرائيل توراةنا إنجيل የሚባሉ መጽሐፍ በእንትኑ በበኒ እስራኤል እጃል ነበሩ እነዚህ ትላልቅ የአላህ መጽሐፍት ነበሩ አልነበሩም ነበሩ فلم يغني عنهما شيئا لكن هون يلوم ጠፉ ተበላሹ የሰው እጅ ገባባቸውና ጃሂሉም ዓለሙም ሁሉም እንትን ያደረገ ነው አሉ علم እኮ ጠፍቷል የተውራትና የእንጂል علم እኮ የለን ጠፍቷል አሉ إن ذهاب العلم أن يذهب حملته علم መጥፋት ማለት ዑለማዎች ሲጠፉ ነው علم መጥፋት ማለት ዑለማዎቹ ከዚህ አዱንያ ሲሄዱ ነው በዛ ከነሱ علم ይዘው ይሄዳሉ ማን ይቀራል ጃህል ابن ጃህል ይቀራና እንደፈለገው ይናገራል እንደፈለገው እንትን ይላል ከዛ በኋላ ዑለማዎች ሲጠፉ ጅህልነት ብቻ ሆኖ ሰውን ይመራል ከዛ ሰው ገደል ይገባል ማለት ነው ስለዚህ ዑለማዎች እስካሉ ድረስ ተጠቀሙ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አሁንም እውነት ነው ልንገራችሁ ዑለማዎቹ እስካሉ ወሰዱት علم ዑለማዎቹ ከሄዱ በጣም ብዙ ተሸገራል ሌላ ዓለም መጣል አትበለኝ አሁን ሌላ ጃህል ይመጣል አሁን ለምሳሌ የድሮ ዑለማዎች እነ አቡ ሐኒፋ ሻፊዒያ ማሊኪያ أحمد بن حنبل سفيان الثوري እንደዚህ ትላልቅ ዑለማዎቹ አሁን እንደዚህ ያሉ ያሉ ዑለማዎች ናቸው ያሉ ዑለማዎች ደግሞ አሁን እነሱ እየሄዱ ሌላ يعني